ያምንሽል አረ ዙር አድርገው ማን ያስገባዝ እኮ ችግር የለውም። አይ የማጥፋት ካለብኝ አጠፋለሁ። ችግር የለውም። አጥፋ መጀመሪያ። እሺ እናጠፋለን። ችግር የለውም። እንዴት ብለህ ገባ? አረ አይደለም ነው በእናትህ አንቺ ዛሬ መጥተሽ እንደዚህ ነው ቶሪኮ ጭራሽ ሰፈሩ ከኛ ወሬ ታውቃለህ እንዴ? ብራዘር ሰፈሩም ያው ኖርማል ከዚህ በፊት አውቀው በቃ ዛሬ ነው የመጣው። እኛ ምን ልንስ የመጣው ዛሬ ነው። ከዚህ በፊት ግን አውቀው ነበር ድሮ። ምንድን ነው የምትወራው አንተ? ይሄ ሰውዬ ምን እሺ ነው? ጤነኛ አይደለም እንዴ? ፓፓ ካሮንቺ እኛ ምን ውጭ ላይ የእርዳታ ፖስተር ለጥፈናል እንዴ? እኛ ቤት መጣ ብር የምትሉ አይደል? እኔ እኮ አሁን ለመሸለም በፊት አትሄድም እንዴ? ብራዘር ከነሽልማት ገባባት ይችላል። ብራዘር ውጪ በቃ እኔ እሱን በዛው ትፈራኛለህ ማለት ነው። ፈሪና ቢባተዩ በሰላም ውጪ በቃ በያ ውጪ። አሁን እዚህ ጋር እኮ ልሸልምን ነው አይመጣው? በቃ ወደ ገደል ግቢና ጥያቄ እኮ ሌላ ሂደት እኮ ለመሸለም በጣም ቸኩያለሁ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ። መሮኛ ልባክህ ያለውን ነገር ልንገርህ ስላለችኝ ቦታው ድረስ ተገኝቼ እንግዲህ ቃሏን ለመቀበል ዝግጁ ነኝ ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ ላለሁ ማለት ነው። የኔ ቤተሰብ የሆናችሁት ደግሞ እንደተለመደው የምታደርጉትን ነገር ያው ታውቃላችሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ፣ አየዋለሁኝ። ለብዙ ሰው እንዲዳረስ ደግሞ እንደተለመደው ሸር በማድረግ የሁል ጊዜ ትብብራችሁን እንድታደርጉ ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እንዴና ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ምንድነው ዛሬ ልትነግሪኝ የፈለግሽና የተፈጠረ አንድ ችግር እንዳለ ያው በቴሌግራም ቮይስ አዳምጬውን የመጣውኝ ነገር ግን ምንድነው የሚለውን ያው ለአድማጮቻችን ያለውን ነገር እስኪ ንገሪ። ያው በተወሰነ መልኩ እንዳልከው ቴሌግራም ላይ ነግሬሃለሁ። ብዙ ጊዜ ሌባ እንደሚያስቸግረኝ ምናምን እና አንተም እዚህ ድረስ ስለመጣ በመጀመሪያ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እና ያው እንደነገርኩህ ነው ሰፈራችን በጣም በቃ እኔ ብቻ አይደለሁም በቃ ሙሉ ሰፈሩ ተማሯል በሌባ። በቃ በጣም ተሰቃይተናል። ልብስ አጥበን ውጪ ካረግን አናገኘውም። እኔ ራሴ በበኩሌ 3 ጊዜ ነው ስልኬን የተወሰደብኝ እና አሁን ደግሞ ወደ አንተ እንድደውል ራሱ ያደረገኝ ፍቅረኛ አለኝ እኔ እና ያ ፍቅረኛዬ እኔን ሸኝቶ ሲመለስ ነው ሌቦች ገና 12 ሰዓት ነበር። የሚገርም ነገር አልመሸም እንኳን ግን ያው በዛ ሰዓት ከነሱ ጋር ሊታገል ሲሞክር ጩቤ በማውጣት የማርያም ጣቱን ቆርጠውበታል። ጣቱን ቆርጠው እና ኪስ ውስጥ ያለውን ብር ስልኩን እንዳለ ነው ዘርፈውት ሄዱት። በተጨማሪም ደግሞ በአካባቢ ላይ ብዙ የተዘረፉ ሰዎች አሉ። ብቻ በጣም ተማረናል። በቃ ምን ልበልኝ እኔ ሁላ ከቤቱ መውጣት ሁላ እየፈራው ነው። ምክንያቱም እኔ ከስራ 11 ሰዓት ተኩል ወይ 12 ሰዓት የምገባው ወደ ቤት እና በቃ በዛ ሰዓት ራሱ አሁን ስራ ቤት ሁላ አቁም እየተባልኩ ነው። ምክንያቱም በወጣው ቁጥር በቃ የሆነ ነገር ይገጥመኛል። በቃ እዛ ሰፈር ውስጥ በቃ የሆነ ነገር ያገኘሃል። የሆነ ነገርህን ተወስዶ ነው የምትገባው ወደ ቤት እና በቃ በጣም ነው የተማረር ነው። ያው ቻናልንም እንዳየሁት ያው ብዙ ሰው ስረዳ ምናምን አይቻለሁ። ያው እኔንም ለእኔም መፍትሄ ታገኛለህ ብዬ ተስፋ አድርጋለሁ። አዎ ያው እንግዲህ መፍትሄ የምንሰጠው ምንድን ነው እኛ እናንተ ከምትሰጡን መረጃ የተነሳ ነው። ምክንያቱም እንግዲህ ሰፈሩ ላይ ሌባ አለ ነው፣ ቀማኞች አሉ። ጭራሽ አሁን ደግሞ ስለት መጠቀም ጀምረዋል ነው። በዛ ላይ ፍቅረኛሽን ጣት ቆርጠውብሻል። አንቺንም እንደዚህ ወስደውብሻል አይደል? ስልክ 3 ጊዜ? አዎ 3 ጊዜ አዳዲስ ስልክ 3 ጊዜ ነው የተበላሁት። ስለዚህ ማለት አሁን ደግሞ በቃ አመልክተናል፣ አካልም አመልክተናል። በቃ መተው ለ1-2 ቀን ይጠብቃሉ። በዛ ሰዓት ሰላም ነው የሚሆነው፣ አይኖርም ሰው ሌቦቹ ምናምን። ግን በቃ እነሱ የሉም ብለው ዞር ባሉ ቁጥር በቃ የሆነ እቃ የሆነ ቦታ ላይ አታገኝም። በቃ በቤት ውስጥም ቢሆን ግቢ ውስጥ ለምሳሌ ልብስ አጥበን ውጪ ማሳደር አንችልም። በቃ ይወስዱታል። ባጥር ላይ ምናምን እየዘለሉ ነው የሚገቡት። በቃ በጣም ነው የተማረር ነው። ከባድ ነገር ነው እየነገርሽኝ ያለሽው። ምክንያቱም እንደ እውነቱ ከሆነ የአብዛኛው ሰፈር ችግር ነው። አብዛኛውን ጊዜ በሌባ ተማሯል ሰው። ያ የሚሆነው ግን ያው ጥበቃ ያለ መቆም ብቻ ችግር ነው ብዬ አላስብም እኔ እንደራሴ።
እንደራሴ አሁን እንደዚህ አይነት ሰፈር ከሆነ ምን መደረግ አለበት ብዬ ነው ማሰብ በኮሚቴ ተቋቁሞ ከየቤቱ በእያንዳንዱ ምሽት 3 ወይም 4 የሆኑ አካባቢን መጠበቅ ቢቻል ተመራጭ ነው ብዬ አስባለሁ። እኔ እንደ ሀሳብ ነው አይ አልፎ አልፎ እኮ ይጠበቃል ሁሌ ባይሆንም አልፎ አልፎ ይጠበቃል። ግን በቃ የሆነች ክፍተት ባገኙ ቁጥር ነው የሚገቡት። ስለዚህ እኛ በቃ ምንም ማድረግ አንችልም ማለት እኛ ምንም አቅም የለንም ሲጀመር ጠብቀንም አንችለውም ሲጀመር ሌባ ነው። ውጪ ላይ ከውጪ ስትገባ እስቲ ያስበው ስልክህን ያውም 3 ጊዜ እንዴት ሰው ስልኩን ይበላል ማለት አካላዊ ጉዳት አድርሰውብሻል? እኔ እሱን ራሱ እየፈራው ነው። እስካሁን ምንም ነገር አልደረሰብኝም። ግን እንደነገርኩክ ፍቅረኛዬ ጣቱ ተቆርጧል እና ያው እኔም ደግሞ ቀጣይ እኔም ነኝ በእኔም ይደርሳል በሌሎች ሰዎችም ይደርሳል እና በቃ በጣም ከባድ ነው። እስኪ አሁን ማለት ሰፈር ላይም እንደዚህ አይነት ድርጊት እያደረጉ እንደሆነ ያው እየነገርሽ ነው። በአካል ማናገር የምንችላቸው ሰዎች ይኖራሉ እንደዚህ የተዘረፉ ሰዎች? ምክንያቱም አሁን ብዙ ሰዎች አለ በቃ ያልገቡበት ቤት የለም። በነገራችን ላይ ሁሉም ቦታ ገብተዋል። እንደኔ ስልኩን 3 ጊዜ የተበላ ሊኖርም ይችላል አላቅም። ግን በቃ ሁሉም ጋር በቃ እንደዚህ እንዲጠፋ ይሄ ጠፋ ምናምን ሲባል እሰማለሁ። ያው ሰውም በጊዜ ነው በቃ አሁን የሚገባው በቃ 12 ሰዓት ካለፈ በቃ የሌባ ሰፈር ነው ሰፈሩ እዚህ በጣም። ስለዚህ አሁን ይህን ቃል መስጠት የሚችሉ ይኖራሉ አንቺ የምታውቂያቸው ሰፈር ላይ ያሉ ሰዎች? ስልክ አብዛኛው ስራ ነው የሚውለው። ግን ያው ሰዎች አሉ የተዘረፉ ሰዎች አሉ እኔ ማውቃቸው ማለት ነው። ስለዚህ አሁን እነሱን አመቻችልኝና ከነሱም ቃል መውሰድ መቻል አለብኝ። ገብቻል? ከዚህ በፊት ያመለከታችሁት አለ አይደል ወደ ጣቢያ? ምን ያክል ጊዜ አመልክታችኋል? አረ በጣም ብዙ ጊዜ እኔ ራሴ 3 ጊዜ አመልክቻለሁ በእኔ በኩል ማለት ነው። ሌሎች ሰዎችም ልክ እንደዛው ነው። እና አሁን 3 ጊዜ አመልክተሽ የተገኘልሽ ነገር አለ? ምንም የለም። ልክ በቃ እነሱ መጥተው መጠበቅ ምናምን ሲጀምሩ ሰፈሩ እኮ ሰላም ነው ምናምን ነው የሚሉት እና እነሱ ምንም ማግኘት አልቻሉም። ያው እኔም ስራዬን ለማቆም ተገድጃለሁ። አሁን ላይ ስራ እየሄድኩ አይደለም ብቻ በቃ በጣም እንደነገርሽኝ ከሆነ አሁን 3 ጊዜ ነው የተወሰደብሽ። የሶስተኛው ደግሞ ምንድነው የነገርሽኝ ነገር ገና በ12 ሰዓት ነው። ስለዚህ ማየት የምትችይው ነገር አለ ብዬ አስባለሁኝ። እና የለየሽው ነገር አለ ቢያንስ ቀን ላይ ሲወስዱ የማታውስ ያው መቼም ማታ ነው። እኔም አሁን ላይ እሱ እንድታጣራልኝ የፈለኩት ይሄንን ነውና የዛን ቀን እኔ ስራ ነው ሙለው ቀን እና 12 ሰዓት ምናምን ላይ ነውና ወደ ሰፈር እየሄድኩኝ የዘረፈኝ ልጅ ፊቱን ባላየውም ቲሸርቱን አይቻለሁ ልብሱም ማለት ነው የለበሰውን ልብስ ምናምን አይቻለሁ። እና እንደገና ጸጉሩም እንትን ነው የሆነ ጭብር ያለ ነገር ነው። እና ያ ልጅ በቃ ዘርፎኝ ከሄደ በኋላ በሌላኛው ቀን እሱ ሳይሆን ጓደኛውንም ልብሱን ጓደኛው ላይም አይቻለሁ ራሱ ላይም አይቻለሁ ያንኑ ልብስ ራሱ ልብሱን እና ማለት እንዲህ ብዬ ተጠግቼ አንተ ሌባ ነህ ማለት አልችልም። ማለት የሆነ በቃ ማስረጃ ነገር ያስፈልገኛል አውቃለሁ። ግን ያ ልጅ ከነ ልብሱ አይቻለሁ በቃ ልብሱንም የጸጉር ስታይሉንም አይቻለሁ። በዛ ምክንያት ይሄ ነገር ምናልባት አንተ አጣርተ በራስ መንገድ መፍትሄ ታገኝልኛለህ ብዬ አስባለሁ። እንትን ብታደርጊስ ማለት ወደ ጣቢያ የምጠረጥሪው ሰው ካለ መቼም መጠቆም ይቻላል። ያው ነው ብለሽ መፈረጅ ባችም ማለት ያየሽውን ነገር መቼም ትጠቁሚያለሽ። ስትጠቁሚ አሁን 3 ጊዜ እንደውም ስትጠቁሚ ከሌሎች ልምድ አለሽ ብዬ አስባለሁኝ ወደዛ በመሄድ። ስለዚህ 3 ስትጠቁሚ እንግዲህ 3ኛው ላይ የለበሰው ቲሸርት ያየሽው ነገር ካለ ያንን በምልክት የነገርሻቸው ነገር አለ? ነግሬያቸዋለሁ። እና ማለት እነሱም ልጁን በቃ በሩቁ ተከታትለውታል። ግን ምንም ነገር አላገኙበትም። ማለት ምንም ነገር ሲያደርግ አልተያዘም። እና በዛ ምክንያት ለጥያቄም አልቀረበም። ለማለት ለጥያቄ ማቅረብ ይቻላል ብዬ አስባለሁኝ። መጥሪያ እስከተሰጠው ድረስ መጥሪያ እንዲሰጠው ካደረግሽ ስሙ ከታወቀ መጣራት ይቻላል ነው ወይስ አላሰብሽበትም? እንደዛ አላሰብኩበትም። ግን ልጁ ያን ያክል ይሄ ሰፈር ውስጥ የት እንደሚውል ራሱ ማይታወቅ ልጅ ነው። በቃ አለ አይደል ዱርዬ ነው በመጀመሪያ። ሲቀጥል ደግሞ ብዙ ጊዜ አታየውም ሰፈር ውስጥ ያን ያክል አይታይም። ያዛን ቀንም እንዳጋጣሚ ነው እኔ በቃ አለ አይደል ስጮ ነው
እንደዚህ ሲያልፍ ነው በቃ ልብ ብዬ ያየሁት እና በቃ እኔ ላይ ራሱ አሁን ጉዳት እንዳይደርስ እኔ ራሴ እየፈራው ነው እና ጥቆማውን ተናገርኩኝ ራሱ ማለት አስበው እኔ ሌባ ብዬ ልጁን እንትን ብለው እኔ ላይ ነገ አካላዊ ጉዳት ሊያደርስብኝ ይችላል። በዚህ ስለማርነሽ ጭራሽ ደግሞ ተናገርሽ አይነት ነገር ይመጣል ብለሽ ይመጣል። አዎ ምክንያቱም የፍቅረኛዬን ጣት ከቆረጡ ለእኔ ደግሞ ይመለሳሉ ብዬ አላስብም። በጣም ከባድ ነው። ምክንያቱም እነዚህ ዱርዬ ናቸው። ህግ አልቻላቸውም። ሲቀጥል ሰፈሩ እንዳለ ተማር ስላልቻላቸው ነው ስላልያዛቸው ነው። አይ በቃ እሱም አልያዛቸውም። በቃ ማለት የሚያዙ ሰዎች አይደሉም። በቃ ሁሉን ነገር ተጠንቅቀው የሚያደርጉ ሌቦች ናቸው። በቃ ይሄ አለ አይደል ልምዱ አላቸው። ኤክስፒሪየንስ ናቸው። ልምዱ አላቸው። በዛ ምክንያት እኔ ራሴ ለህይወቴ ያሰጋኛል እና ቤት ምን አሉሽ? ማለት አሁን እንግዲህ ለሶስተኛ ጊዜ ሲሆን መቼም ቤተሰቦቻችን እናውቃቸዋለን። ብዙ ነገር ይናገሩናል፣ ማስተካከል ያለብንን አንዴ ሁለቴ አትሊስት ሁለተኛ ሲወሰድ ምንድነው ችግርሽ የሚያስብል ነገር ይመጣል። አሁን ሶስተኛ ሲሆን ደግሞ ምን አሉ? ቤት በግል ምን ለማድረግ ሞክረዋል ቤተሰቦችሽ? ወይንስ ፍቅረኛሽ ከተጎዳ በኋላ ምን አደረገ? ምንም አላረገም። ቤተሰቦች ያደረጉት ነገር ስራዬን ያስቆሙኝ። በቃ አሁን በቃ ሲጀመርም ከስራ ምገባው 12 ሰዓት ነው። አመሸው ከተባለ ደግሞ ከፍቅረኛዬ ጋር ትንሽ ቆይቼ እሱ ነው የሚሸኘኝ። እኔም በሚሸኝበት ሰዓት ነው እሱ ላይ ይሄ ነገር የደረሰውና ስለዚህ በቃ ከሱ ጋርም በቃ አላመሽም። ስራዬንም አቁሜያለሁ። በቃ እሱ ሳውን ፍቅረኛሽ በምን አይነት ሁኔታ ነው ላይ ነው ያለው? ያው ተደናግጧል። በቃ ማለት ያለው ነገር ያስደነግጣል። ምክንያቱም እኔን ሸኝቶ ሲመለስ ነው ይሄ ነገር የደረሰበትና እኔም በቃ ከዚህ በኋላ እንዲመጣም አልፈልግም። በቃ እዛ ሰፈር በቃ አይሆንም ሰፈሩ። ለዚህ በቃ ስራም አቁሜያለሁ። ከመሸ ከቤት መውጣት አይቻልም። እኔም ብቻ ሳልሆን ታናናሾች እህቶቼም ወንድሞቼም አይወጡም። በቃ ከባድ ስለሆነ ስለዚህ አሁን ጓደኛሽ በሰዓቱ እንግዲህ ቢታገላቸው ነው እጣት እስከ መቁረጥ ድረስ የደረሱትና በዛ ሰዓት ምን አይነት ያየው ምልክት አለ? የሚጠረጥረው ሰው አለ ወይንስ በብዛት ነው እንደዚህ ያደረጉት? አንድ ሰው ነው የነገረሽ ነገር አለ? ስለዚህ ያው ሁለት ናቸው ነው ያለኝ። ፊታቸውን አላየም ግን ደግሞ በቃ ብቻ እሱም ያን ያክል የሆነ ድንጋጤ ውስጥ ምናምን ስለነበር ልብ ብሎ ምናምን አላየም። ብቻ ሁለት ሰው እንደሆኑ ብቻ ነው የሚያውቀው። እና ከባድ ፓርት ደግሞ በማታ ስትያዢ ሰው ይሁን ሰይጣን ስለማታውቂ ድንጋጤው በጣም ከፍተኛ ነው የሚሆን ብዬ አስባለሁ። ከጀርባ ነው የመጡብኝ ነው ያለው እሱ። ከዛ በኋላ በቃ እንደዚህ ለመታገል ሲሞክር ነው እጁም ጣቱ የቆረጡትና በጣም ከባድ ነው። አንገቱን ሳይዙማ መቼም እንትን አይሉትም። አንገቱን ያው የግድ መያዝ አለባቸው የሚወስዱ ከሆነ እና ከነሱ ጋር ሲታገል ነው እንደዚህ ሆነውና በቃ ሁሉም ሰው አሁን በጊዜ ነው የሚገባው እዛ ሰፈር። ሲጀመርም አያመሽም። ጥበቃ ያለ ሰሞን ብቻ ነው እንጂ ማምሸት የሚቻለው በቃ አይቻልም። ስለዚህ አሁን ከብዷል ማለት ነው በጣም። ስለዚህ አሁን ከነገርሽኝ ነገር ምንድነው የተረዳሁት? ልክ እንደ ሮንድ የሚባል ነገር አለ አይደል? የሚዞሩት በየቤተሰብ ምናምን ከአንዳንድ ቤተሰብ ምናምን ወጥቶ አንዳንዴ ይወጣል ብለሽኛል። እሱ ነገር ለምንድን ነው ያልቀጠለ? ምክንያቱም ምን መሰለሽ ያነ ሲኖር ሰላም የሚገኝ ከሆነ ያነ ነገር ለምንድን ነው ያልቀጠለ? ያው የግድ ከህግ አካል ብቻ ብዙ ነገር ከጠበቅነ ያው የምታውቂው ነገር ስላለ ብዬ። ብዙ ጊዜ አይወጡም። ምክንያቱም ይሄ ለምሳሌ እኛ ቤት ዛሬ ከደረሰ ከኛ ቤት ለምሳሌ አባቴ ዛሬ ካልወጣ እሱ ለምን ቀረ ተብሎ የሚቀርበት ቀን አለ። በቃ የሆነ አለ አይደል? አንዳንድ ሰው የሆነ ለራሱ ብሎ አይወጣም። በቃ የሆነ እኔ ምን አገባኝ ቸልተኝነት ምናምን አለ እና በዛ ምክንያት ብዙ ሰው አይወጣም እና አልፎ ራሱ የሚወጡ ሰዎች እንደዚህ የተዘረፉ ምናምን ሰዎች ናቸው እንደ ችግሩ የደረሰባቸው ነው እንጂ የሆነ ያልተነካ ሰው ከቤት ሁላ አይወጣም። ያው በዛ ምክንያት
ሰውም ስለዚህ አሁን እንትን ጥቆማውን በደንብ አድርገው ሰጥቷል ማለት ነው ፍቅረኛሽ? እሱም አመልክቷል። ስለዚህ አሁን ከሱ ምንድነው የወሰዱ? ብርና ስልክ ነው ያልሽኝ? ብር፣ ስልክና የአንገት ሀብል። ይህንን ደግሞ ወስደዋል በቃ። ስለዚህ አሁን ሊያዙ አልቻሉም። በአጥርም እየገቡ ነው የሚወስዱት። ልብስ ራሱ ዳሪ ምናምን አያድርም ነው ውጭ ላይ አያድርም። ካደረም ተወስዶ ነው የሚያድረው። በቃ የሆነ አለ አይደል፣ የሆነ ከሩቁ ሳይሆን የሆነ ሰፈሩን በደንብ የሚያውቅ ሰው ይመስለኛል ይህን ነገር እያደረገ ያለው። እዛው ሰፈር ውስጥ የሚኖር ሰው ነው በእርግጠኝነት። እና በቃ ያውቃሉ፣ የሆነ ገብቶ የሚዘርፉበትን ቤት ያውቃሉ። ልብስ ውጭ ከሳደርክ ውጭ አይገኝም ምናምን። ብቻ በጣም ከባድ ነው። እና ደግሞ በተጨማሪ የሆነ ሰፈር ውስጥ ያሉ ቦዮች አሉ አይደል፣ ይሄ እንትኖች በነገራችን ላይ ሁለተኛ ስልኬን ስትዘረፍ በዛ በኩል ነው የሄዱት። ዘርፈውኝ እዛ ቦይ ውስጥ ገቡ። በዛ ጋር በቃ ያወጣቸዋል። ከአንድ ሰፈር ወደ አንድ ሰፈር መሄድ ይችላሉ በዛ ቦይ። እሱን ነገር እሰማለሁ። እና በዚሁ ፕሮግራም ከተቻለ መንግስት እነዚህን ቦዮች ቢዘጋ በቃ። ምክንያቱም የሆነ ውሃ እንዲያሳልፍ አይደል፣ ትንሽዬ ትበቃለች። ምክንያቱም እዚህ ጋር ሰው እስኪያስገባ ድረስ እንትን ማለት አያስፈልግም። እና ሁለተኛ ስልኬን ዘርፈው ቀጥታ እዛ ውስጥ ነው የገባው። በቃ ቤት እንደወጣው ላይ አይታይም። በቃ አሁን ሰው ቦይጋው ሁላ መቆም ይፈራል። ምክንያቱም በዛ ጋር የሚወጣ ነው ይመስላል፣ ወይ ደግሞ እዛው ጋር ሰርቆ በዛው ጋር ነው የሚያልፈው። እንደ መንገዳቸው ነው ለነሱ ማለት ነው። እና ያው በዚህ ፕሮግራምክ መፍትሄ እንደምትሰጠኝ ተስፋ አደርጋለሁ። እና ፕሮግራምህን በደንብ እንከታተላለሁ። አንበሳና ሀብቴ የሚለውን ቻናልህን በደንብ አየዋለሁ። እና እዛ ላይ ብዙ ሰዎች ልክ እንደኔ ጉዳት የደረሰባቸው፣ ልክ እንደኔ የተበደሉ የሆነ በየማህበረሰብ ውስጥ እየገባህ ነው እና ይሄን ነገር የምታየው በቃ በጣም ነበረ ደስ ያለኝና ወደ አንተም እንድመጣ ያደረገኝ ያ ነው። በቃ ቻናልህን በደንብ ነው ማየው የምከታተለውና ይሄን ነገርም በደንብ ተከታትለ መፍትሄ እንደምትሰጠኝ ደግሞ በሙሉ እርግጠኛ ነኝ። እነዚህን ሰዎች እንደምታገኛቸው ምናምን በደንብ እርግጠኛ ነኝ። ጥሩሽ እንግዲህ እኛ የምንችላቸውን ነገሮች በሙሉ እናደርጋለን። እንግዲህ አንቺም የተጎዱት አካል ውስጥ ነሽ። አሁን እንድታደርጊልኝ የምፈልገው ነገር አለ። አንደኛው ምንድን ነው? እነዚህ ስልክ የተነጠቁትን ንብረት የተወሰዱትን ሰዎች ከፍቅረኛሽ ጀምሮ ቃል መሰብሰብ ፈልጋለሁ። ምክንያቱም ለእኔ በመረጃና ማስረጃ ነው እያንዳንዱን ነገር እንቅስቃሴ የምናደርገው። በዚሁ ላቋርጥሽና ቅድም ያልሽኝ ነገር ያው ሀብቴ ላይም አንበሳ ላይም ብሰራም ብቻዬን አልሰራም። እንደምታያቸው ክሮች በሙሉ አሉ ከኔ ጋር ያሉት። ስለዚህ በትብብር ነው የምንሰራው። መጀመሪያ ክሬዲቱ እንዲሁም ከኔ እነሱ ቢወስዱልኝ ደስ ይለኛል። በአጠቃላይ ሁላችንን በሚለው እና በጣም ይህን ነገር መፍትሄ እንደምትሰጡን ተስፋ አደርጋለሁ። እና መልስ ደግሞ ጠብቃለሁ። እንደምታገኙም እርግጠኛ ነኝ። ጠብቃለሁ። ቻናላችሁን በደንብ ስለማየው መፍትሄ ትሰጡኛላችሁ እርግጠኛ ነኝ። ጥሩ እንግዲህ የለበሰውን ቲሸርት ያየሽው ቲሸርት አለ ከጓደኛውም ከሱ ላይ ማይተሽዋል። ቀጣይ ደግሞ የጸጉር ሁኔታ አለ። የተወሰነ እንግዲህ ስዕል ሚስል ቤተሰብ አለና እሱ ይምጣና የተወሰነ እስኪ እንደው ዝም ብለን ይሄ ልጅ የሚመስል ነገር አለው የምትዩ ነገር ካለ ከምትነግሪው ነገር የተነሳ ስኬች ያደርጋል ይስላልና እስኪ የሚያግዘን ከሆነ እሱ እናስቸግረዋለን። ይመጣና ከሱ ጋር አብረሽ እንድትሆኝ እፈልጋለሁኝ። ያለውን ነገር የተወሰነ የሚመስሉትን ነገሮች ንገሪው ይሳልና ድንገት የሚቀራረብ ነገር ካገኘነ ለእኛ ይጠቅመናል። እንደ እንትን ነው። እሺ ከፍቅረኛሽ ጀምሮ እነዚህ ሰፈር ላይ የተጎዱትን ሰዎች በሙሉ እነሱን እንድታናግሪልን እፈልጋለሁ። እንድታናግሪልን እፈልጋለሁ። ከዛ ቀጥታ ምንድነው የምናደርገው? ያው ሰፈሩን በደንብ አድርገን ማየት ነው። 2 ቀንም 3 ቀንም ፈጀ በማየት ብንከታተል ደስ ይለኛል መጀመሪያ። ጥሩ። ስለዚህ አሁን አንቺ እነዚህን ቲሸርት ለብሰው ያየሽባቸውን ሰዎች እነሱን በየት እንደሚገቡ እንደሚወጡ እሷን ትንሽ ካንቺ ደግሞ የምፈልገው ነገር አለ። ያየሽበትን ቦታ እሱን ስፔሲፊክሊ ቦታውን ትነግርኛለሽ። እሺ ከዛ ቤት በመነሳት የሚወጡበትን የሚገቡበትን እሱን ማጣራት ያው የኛ ስራ ይሆናል ማለት ነው። እሺ ስለዚህ አይዞሽ፣ ላንቺ ለተወሰደብሽ ነገር በሙሉ መፍትሄ እንደምታገኝ ተስፋ እናደርጋለን።
ለፍቅረኛሽም ደግሞ ያው ጨርሶ ይማረው ምሕረት ይላክለት። እናመሰግናለን ለሰጠሽና መረጃ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ስለዚህ ወደ የት መሄድ እንዳለብንና ከምን መጀመር እንዳለብንና ከክሮች ጋር በመነጋገር ወደ መፍትሄው እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ሰፈሩን እንግዲህ ይህን 2 ቀን በደንብ አድርገን ነው ስንሰልለው የነበረ። ከቦይ ውስጥ የሚወጡ ልጆችን አይተናል። ግን ምንድን ያደረግነው ከዛ ስለወጡ ብቻ መያዝ አንችልም። ምክንያቱም የሚያስፈልጉ ብዙ ነገሮች አሉ። ዝም ብለን እንዲሁ መያዝ ቀላል ነገር ነው። ግን እኛ የጎዳና ተዳዳሪ ነና ምንድነው እዚህ ማደር እንችላለን ማለት ይችላሉ። ስለዚህ በቪዲዮ የተደገፈ እንግዲህ ከድሬኔጅ ውስጥ ሲወጡና ሲገቡ እንትን ብለናቸዋል፣ ይዘናል። ቪዲዮ ማረጋገጫ ማስረጃ ስለሚያስፈልግ ያንን ይዘናል። መውጫ መግቢያቸውን በደንብ አድርገን አይተናል። ለጊዜው እንግዲህ 3 ልጆች አሉ ይህን ስራ የሚሰሩት። ሰፈሩ በጣም ከባድ ነው። ጨለማው ከባድ ነው። በጨለማ ለመቅረጽ በጣም አዳጋች ነው የነበረ። የሚሰሩ ውጭ ላይ የሚሆኑ አምፖሎችን በሙሉ ያጠፏቸዋል። ዛሬ አንድ አምፖል ቢሰቀል በሚቀጥለው ቀን አይገኝም፣ ይሰብሩታል። ምክንያቱም ያው ስራቸውን ስለሚያበላሽባቸው። ስለዚህ እንግዲህ ሰፈሩን በደንብ አድርገን ነው ስንሰልለው የነበረ። ክሮዎች እንግዲህ ትልቅ ስራ ነው የሰሩ። ግን 3 ልጆች አሉ። ውስጥ ቦታ ነው የተከራዩት። ውስጥ ለውስጥ ናትና በጣም ለእንትን ለማለት ለማየት ራሱ አይመችም ቤቱ። በቻልነው መጠን በብዙ ሰፈር እየዞርነ ከርቀት ለማየት ሞክረናል፣ ዙም እያደረግነ። ስለዚህ አሁን እንግዲህ መግቢያ መውጫቸውን እስካገኘነ ድረስ ያን ያክል ይከብዳል ብዬ አላስብም። ያው ስለትም ይጠቀማሉ፣ ሃንግ መስራትም የለመዱ ስለሆኑ እኔንም ካሜራማኔንም ለመያዝ ይቀላቸዋል ብዬ አስባለሁ። ግን እንግዲህ መያዝ ያለብኝ ነገር አለ፣ ግድ ስለሆነ ዝም ብዬ ስለማልንቀሳቀስ የሚይዘውን ነገር ይዣለሁኝ። እንግዲህ ወደ ውስጥ ገብተን አንዳንድ ጥያቄዎችን መጠየቅ አለብንና እንደዚህ አይነት ሰዎች ያው ካሜራ ለማየትም ኢንተረስትድ አይደሉም። ካሜራማኔ ተደብቆ ከዛ በኋላ ለመቅረጽ የሚመችም ቤት አይደለም። የግድ ተከትሎኝ መግባት አለበት። ቤቱ የተመቻቸ ቢሆን ኑሮ እንትን እንለው ነበር፣ ከርቀቱ ነው ይቀርጻል። ስለዚህ እኔ አወራቸው ነበር። ለእንደዚህ አይነት ነገር ስለማይመች እንግዲህ ወደ ውስጥ እንግባና ያለውን ነገር ለመጠየቅ እንሞክር። እንግዲህ የምናገኘው ነገር ካለ የምናሳውቃቸው ይሆናል ማለት ነው። ና ተከተል፣ ና ቶሎ በል ተከተለኝ። ና ቆይ ቀስ በልሽ። ቆይ ሰላም፣ እዚህ ቤት ሰላም ናችሁ? እንዴት ናችሁ? ሰላም ነው? እንዴት ነው? ሁሉ ሰላም አለን አለን። ካሜራው የቲክቶክ ቪዲዮ ምንድን ነው? ቲክቶክ እኛ ቤት ነው እንዴ ቲክቶክ የምትሰሩት? አረ ሽልማት እየዞርን እየሸለም ነው። የምን ሽል? አረ ዞር አድርገው። ማን ያስገባዝ? ቆይ ችግር የለውም። አይ የማጥፋት ካለብኝ አጠፋለሁ። ችግር የለውም። አጥፋ መጀመሪያ። እሺ እናጠፋለን። ችግር የለውም። ከእት እንዴት ብለህ ገባ? ምንድን ነው ቢያው መተላለፊያ አይደል? ምን ችግር አለ? አረ ግቢ ነው ብራዘሪ፣ መኖሪያ ግቢ ነው። ግቢ ነው እሱማ። ያው እየዞርን ግን ሰዎችን ጥያቄ እየጠየቅን ሽልማት እየሸለማል። ያው ስለ ፐርሰናል ላይፍ ነው። ለሰዎች ትምህርት ይሰጣል ወይ ሳይሰጥ የሚለው ታይቶ። አረ እኛ ህይወት ምንም የሚሰጠው ትምህርት የለም። እሱማ ምን ይታወቃል ብለን የምትማሩትም ነገር የለም። ያው እሱን ደግሞ በጥያቄ ነው የምናውቀው። ጥያቄ እናውቃለን፣ ገንዘብ እንሰጣቸዋለን። ሽልማቱ ገንዘብ ነው። ገንዘብ የት አለ? አለ ገንዘብ ትራንስፈር አደርጋለሁ። አረ እኛ አካውንት የለንም ብራዘሪ። ገንዘብ እዚህ ጋር ዝም ብለህ በባዶ ሜዳ ገንዘብ ትላለን። አካውንት የለንም።
ምንም ነገር የለም። ካሽ ብር ይዛል። ኧረ አካውንት የሌለው ሰው አለ? ተው እንጂ። ኧረ ምንም አካውንት የለም። ኧረ ካሽ ይዣለሁ። ይሄ እንግዲህ የተወሰነ ግማሹን ነው የምታየው። ይሄ ኧረ ዝም በል በእናትህ። በባዶ ሜዳ ዝም ብለህ እንትን ትላለህ። ይኸው እያሳየው አይደል? ገንዘብ የምን ባዶ ሜዳ ነው? ኧረ ምንም እዚህ ጋር ብር ነው እንዴ ያሳየኝው እኮ ትራንስፈር እናደርጋለን ያልኩ አሰማም እንዴ ብራዘር። አካውንት የለም እኮ። ኧረ ምን እኮ 2000 እና 3000 ብር ምንም አያደርግም ብዬ እኮ ነው። ለዛ ነው እሱ ነው እኮ እሱን ነው የምልህ። እኔ ደግሞ ከፍተኛ የሆነ ብር ነው የምንሸልም ያለ ነው። ምን አይነት ብር ነው? እኔ አሁን እናንተን ለመሸለም እዚህ ጋር ምን እንደምናደርግ ይሰማል እኮ እናንተን ለመሸለም ነው እኮ በግድ ካልሸለምኩ ያልኩ እኮ ያየ ነው እንዴ ብራዘር። ካሜራውን ደግሞ ዞር አድርገው። እሱ ችግር የለውም። በቃ አጥፋላቸው ካሜራውን፣ ችግር የለውም። ወይስ ካሜራማን አይሰማም እንዴ? አይ ይኸው እኮ ዞር ከሱ በጣም ጀምር አጥፍቶታል እኮ ችግር የለውም። ብራዘር ይኸውላችሁ መጀመሪያ እንደ ወጣት በመነጋገር መግባባት መቻል አለብን። እዚህ ጋር ሽማግሌ ነን እንዴ? ምንም እዚህ ጋር ብር ምናምን ትላለህ እንዴ? ካልተረዳችሁኝ ታዲያ እንዴት አድርጌ ላስረዳችሁ? እኛ ምን ውጭ ላይ የእርዳታ ፖስተር ለጥፈናል እንዴ? እኛ ቤት መጣ ብር የምትሉ አይደል? እኔ እኮ አሁን ለመሸለም በፊት አትሄድም እንዴ ብራዘር? እሄዳለሁ እንጂ ምን አደርጋለሁ? በቃ ውጣ። እዛ መንገዱ በዛ ጋር ነው ብራዘር። መሸለም አትፈልጉም? እንደዛ ነው እንደዛ አይደለም ብራዘር። ተረጋጋ። ውጭ አይደለም አይደለም ተረጋጋ እኮ እንወጣለን። ተረጋጉ። ታዲያ ችግር የለውም እኮ አይደለም እንደሱ በመዶሻ ምናምን ሳይሆን ይኸውልህ መውጣት ካለብን እንሄዳለን። ችግር የለውም ወንድሜ ተረጋጋ። ተረጋጋ ምናምን አበለኝ። ራስህ ተረጋጋ። መጥተው ወደ ገደሉ ግባና እኮ ይሄን 50 ሺህ ብር የሚሸለመውን እናንተ መውሰድ ማትፈልጉ ከሆነ ወደ ሌላ ቦታ ሄዳል እኮ ሽልማት ስላለው 50 ሺህ ብር የሚባል ነገር አለ እንዴ? ምንድን ነው ተወው እያልከኝ ነው? ተረጋጋ። 50 ሺህ ብር አለ አንተ እኮ ተረጋጋ። እሱን አሁን ወደ ለምንድን ነው ያለው ሰው አለ ማለት እኔ አለኝ። እኔ ሸላሚ ነኝ፣ የታወቅኩ ሸላሚ ነኝ። ሽልማቶችን ነው እየዞርኩ እየሸለምኩ። ለምንድን ነው መጀመሪያ የሚሸልመው? ቆይ ይኸውልህ ምክንያት ምንድን ነው እኮ ልንገርህ። ጥናት እያካሄድክ ነው እንዴ? እዚህ ቤት ራሱ ለምን እዚህ ቤት መጣ? ሁሉ ግቢ ውስጥ ብዙ ቤት አለ እኮ። ካልፈለግ ከሆነ መሄድ ይችላል። መፈለግ አለመፈለጉ ሲሆን ማን ያደራሰለ ነገር አይደለም። እንደዚህ ማለት በመዶሻ ምናምን ስለ ማስፈራራት ሳይሆን እንደወጣ እኮ ጣል አድርገው እሱና እናወራ እንደ ቤተሰብ አይደል ብራዘር? የምን 50 ሺህ ብር 50 ሺህ ብር ወይ ውስጥ ታወራና ልገባለህ እኮ እሱን ነው የምላችሁ። ልግባና ያለውን ነገር እናወራ እንደ ወጣት። ምን ችግር አለ? ይህን ሽልማት እናንተ አትፈልጉም? ግን ብራዘር እዛ ጋር ምንድን ነው ካሜራው እኮ ቁሟል። ካሜራው ቁሟል ግን አይደለም። የእናንተ አሁን ፍቃድ እፈልጋለሁ። የእናንተ ፍቃድ ምንድን ነው? መቀረጽ አለበት። እኔ አሁን የሚልኩልኝ ጊፍት የሚልኩልኝ አሉ ቲክቶክ ላይ እነሱ ሲልኩልኝ እኔ ደግሞ እዚህ ለእናንተ ትራንስፈር አደርጋለሁ። ገብቷል? ይህን ካላዩት ግን ምን ብዬ እሸልምሃለሁ? ይህን ያለውን ነገር የኔና የእናንተን ኮንቨርሴሽን መስማት ይፈልጋሉ ታዳሚዎች እኮ። ቃለ መጠየቅ ድራማ ነው የሚሰራው። ለምንድን ነው እንደዛ የሚሆን? እና ታዲያ መለውን እንዴት ነው የምፈጥረው ብራዘሪ? በእኛ አንድ መለው ነው ሲጀመር እኮ እኛ መለዎች እኮ ነው። በእኛ ነው አይደል መላ የምፈጥረው። ከዛ ለኛ አንተ ካልፈለክ እኔ መሄድ እችላለሁ ነው እኔ መሄድ እችላለሁ። ገብቷል? እና ታዲያ ምንድን ነው ሌላ የምታወራ? ሌላ ይወራል አታወራ። ሌላ አይደለም ጸብ ምናምን አይደለም እኮ። እዚህ ጋር አንተ ነው ባለ ጉዳይ አይደለ? አንተ ነው ባለ ጉዳይ። 50 ሺህ ብር ከሆነ እኔ ሸላሚ ነኝ አይደል? ነው መግባት ይችላል። እኔም እኮ እሱን ያልኳችሁ መጀመሪያ። በቃ ና አንበሳ እሺ ቤተሰብ እና እሺ እንግዲህ ያው በመጀመሪያ ያው አለመግባባት ነው። ፈቃደኛ ሆናችሁ ስላስገባችሁኝ አመሰግናለሁ። እንደ ወጣት ከካሜራ ጋር በመጪ መጀመሪያም ትገቢ ነበር። ካሜራ ይዘሽ ምናምን አስደነገጥሽ። ስለሚያስፈልግ እኮ ነው ስለሚያስፈልግ ያው ለእኔም ለስራዬ ስለሆነ እኛ መርቅነን ምርቃናችን ትሞክሪያለሽ። አማርጊበት ያዥበት ስላመመኝ ነው እንጂ ኖርማል ችግር የለውም። እኛ እንግዲህ ያው እየቃምን ስለሆነ ነው። ችግር የለውም። አሁን እዚህ ጋር 50 ሺህ ብር ብለህ 50 ሺህ ብር ምርቃናችን ጠፋ ወይስ በ50 ሺህ ብር እንዴት እንደምንቅም እንዴት እንደምንዝናና ፕላን አውጥተናል። ስለዚህ አሁን አንተ እንዴት ነው አሁን 50 ሺህ ብሩ እንዳልከን የምጠይቀን ጥያቄዎች አሉ። ኖርማል ነው እሱ መጠየቅ ትችላለህ። እሺ ብራዘር፣ በመጀመሪያ ያው ስማችሁን እስኪ ንገሩኝ። ስማችሁን? እኔ ዳን ይባላል። እሺ ወንድሜ? ቢና ይባላል። ምርጥ። እሺ ወንድሞቼ? በየአንቺ ስማን ነው? አፍታታ። ለአፍታታችሁን ይመቻችሁ። እና ምንድነው ጥያቄዎች በቃ በጣም ቀላል የሆነ ጥያቄ ነው፣ ግን ያው እድለኛ ስለሆናችሁ ነው ሌላ ሰዎችን አልፌ እዚህ የመጣሁት።
ያው ድልፈኛ ጋር ነች እንግዲህ ያው በቃ እሱን ነው የምላችሁ። እዚህ ተከራይታችሁ ነው የምትኖሩት? ተከራይተን ፐርሰናል የግል የሆነ ጥያቄ ስለሆነ እንዳይደብራችሁ። ቸገር የለም ጠይቅን። እኛ ላይፋችን ግልጽ ደብተር በይው። ስንት ከፍላላችሁ ለዚህ ኪራይ? ምንም ያው ኖርማል 2 ሺህ ብር ነው የምንከፍልባት። 2 ሺህ አባባ ማለት አይደለ ቤቱ ምናምን በቃ ለመደቀሻ ምናምን ነው እንጂ ለመተኛ ብቻ ነው። በቃ ስራ ምን አይነት ስራ ትሰራላችሁ? እኛ እንደዚህ ተፍ ተፍ ነው የምንለው። ኖርማል ስራዎች በቃ ያሉን እንሰራለን። ተፍ ተፍ እያለ ለምሳሌ ምን መላ በት ነው በቃ ገባሻ? ገብቶኛል። ያራዳል ግን እንደዚህ መስራት እንጂ ቋሚኛ ቅጥር ሰራተኞች ስላሉልን ነው። ገብቶሻል? መላ ምንልሽ በቃ ዲሊ ያገኘውን ነገር በቀን እዚህ ጋር ተምረን ዲግሪ ዲፕሎማ ይዘን የምንንቀሳቀሱ ስላሉን ተቀጥረን እንሰራ። ገባሻ? ወጥተን እዛ ጋር ድድ ማስጫቂያ የሆነ መላ ይፈጠራል። በቃ የተገኘውን ሰራለ። ለምግብ ለወጪ ለውሎ ከተቻለ በቂ ነው። ለተጫገጃለ ፈጣሪያችን ለሆዳችን አናንስም። ያው ፈጣሪም ይሰጣል። በቃ ገባሻ? ሲምፕል ላይፍ ነው የምንኖረው። ስለዚህ ድለላ ምናምን ትሞክራላችሁ ማለት ነው። በቃ ምንም ነው በቃ የተፈጠረ ነገር በቃ ሰፈር ውስጥ ድለላም ከመጣ እኛ ነው ሰፈር ውስጥ ያሉን አየር ምን አንቀሳቀሱ። ሰፈሩ በጣም ነው ደስ የሚል። አሪፍ ሰፈር ነው። ውስጥ ብዙ ቅያስ አለው። ቅያስ ብዙ አለው እንጂ ኮሪደር አልነካውም። ፈጣሪ ይመስገን። ለዛ ነው ኮሪደር ቢነካውማ ትንሽ መብራቶች ይበዙ ነበር። አዎ እሱ አስፋልት ምናምን ኮብል በኮብል ነው እኛ ሰፈር። ልክ ነው። አባረው ምናምን ጭስ ምናምን ትሞክሪያለሽ ነው? አይ ጉንፋን ስለምኝ አልሞክርም። አመሰግናለሁ። ለማንኛውም ፈታ ብለሽ እንደ ቤትሽ ወደ በኋላውም ያው በደንብ ፈታ እንደምንል ተስፋ አደርጋለሁ። ኧረ ምንም ችግር የለውም አይደል? ስንሄድ በፒስ የሆነ ቦታ እንሄድና እና ታዲያ ያራዳል። አሁን ወደ ገደለው እንግባና እንፈልገው መላ ነው። እዚህ ጋር አሁን አንቺ አሁን መላ የምንልሽ ስራችን ዴይሊ ስራችን ይሄ ነው። እዚህ ጋር መላ ይዘሽ ነው አይመጣሽው። ይሄን መላ ነው ለኛ። መላውን እንዴት እንደምናገኝ ባጭሩ ንገሪኝ። እሺ በጣም ጥሩ። ያው ጥያቄዎችን መመለስም የተወሰነ ጥያቄዎችን ኬሚስትሪ ፊዚክስ ጥያቄ አይሁን እንጂ ማለት ነው። ኖርማል ጥያቄ እሱንማ እኔም አልጠይቅም። ከባድ ነው። ምን ያደርጋል? እኔ ኬሚስትሪ መመሪያን ባገኘው ራሱ አሁን ይደብረኝ። ለምን በቃ አልመልሱማ ጥያቄው ኤክስን ስትፈልጊ መቶ ምናምን ኢለመንተሪ ምን ያደርግልኝ? እሱ ማትስ ነው። ኤክስን ፈልጉታላችሁ? ኧረ አንፈልገውም። ራሱ አይፈልግም። ፈልጎ ሲያገኝ እኮ ለራሱ ነው። ስለዚህ ኤክስን ዋይን መፈለግ አይጠበቅም። ምን ጥቅም አለው አይደል? ምንም ጥቅም የለውም። እዚህ ጋር መማር እስኪ ምንድን ነው ጥቅሙ? እስኪ ንገር። ኧረ ምን ጥቅም ብራዘር፣ ምንም ጥቅም የለውም። ጅላቶች አቲም በቃ አሳዝኑኛል። የተማሩት እንዴት ምንም ነው በቃ ቆብለብሰው ምናምን በቃ ወፍ የለም ነው ትይደር ነው አቲም ጭንቅላት በቃ ሳይጉ ተነንኩ ተነቱ ምናምን ቤት ነው ሲጀምር የእውቀት ማዕት ማለት ነው። ያስጨድዳል፣ ትጨድዳለህ። ገብቶሻል? እኛ ግን ጥሩ አይደለም። ኧረ በእናትህ ዝም በለህ። እዚህ ጋር የሀገር እንትን ምንም አያስፈልግም። እኛውን ብር እዚህ ጋር መጣ እንዴ? ብር ይዘሽ አይመጣም እና ታዲያ በራችሁ ድረስ ነው የመጣው። ተምረን ነው የመጣው አይደለም? ትክክል። አሁን እያስረዳኝ ነው በደንብ እየተግባባን ነው በደንብ። በቃ ያን ነው የምልሽ። የሰው ልጅ ደግሞ ሙሉ አካል ጤነኛ እስከሆነ ድረስ ይመጣል፣ መኖር ይችላል። ሩጦ ምን ብሎም መስራት ይችላል። ኖርማል ነገር ሳቢም ይመጣል። አቲም በቃ አንቺም ድንገት ከቻልሽው ልክ ነው። ጓደኛ ናችሁ ወይስ ወንድም ነው? ብራዘሮች፣ በቃ ብራዘር፣ ታናሽ ብራዘር። አው ኖርማል በስራ ብራዘር ነው። በሁሉም ነገር ብራዘሮች ብራዘሮች ማለት እንደ ወንድም የምታየው። ኦኬ፣ እንደዛ ከሆነ እንደ ወንድም የምታየው ጀለስ ማለት ነው። ወንድም ነው ይሄ። እናትህ ከሰጠች በላይ ማለት ከባዳ ጋር ወንድም ከሆንክ በጣም ትልቅ ወንድምነት ነው የሚኖር። ከወንድምነት በላይ ነው ከገባሽ ማለት ነው። ወንድሞች አሉሽ አንቺ? እንደዚህ የእናት ሳይሆን እንደኔ እንደሱ ወንድም አለሽ? አሉ። በቃ ምርጥ ነገር ነው። በጣም መልካም ስራ የሚሰሩ ወንድሞች ስለ ስራችሁ ማለት ነው። ገባህ? ወንድሜ ብለህ ጀርባን የሚጠብቅልህ ወንድም ነው ወንድም የምትል እሷን ይጠብቅልሃል፣ አንተ እሱን ትጠብቃለህ ማለት ነው። በስራ ስትሰሩ ነው ጀርባ የምትጠባበቁ ወይስ በቃ ላይፋችን አንድ ላይ ነው? አንድ ላይ ነው። በቃ ዘራ አንድ ላይ ነው የምትኖሩ? በቃ መጀመሪያ ማን የተከራየው? አንድ ላይ ነን እኮ ብራዘር። አይ መጀመሪያ እንጂ እኔ ነኝ የተከራየሁት። ኦኬ መጀመሪያ አንተ። ከዛ ጀለስና መጣው አብራችሁ እዚህ በቃ እንደከፈልኩ ከጀለሲ ጋር ገቡኝ። ቀጣይ ወር ደግሞ አጋጭተን እንከፍላለን። ግድ ነው። እዛ ሳንቲም ሲኖረው ደግሞ እሱ ደግሞ ይከፍላል። በጋጩ ነው። ላይፋችን ሼር ነው። ገብቶሻል? ሁሉን ነገር እያጋጨ በጋጩ ነው። በቃ ሁሉም ነገር በጋጩ። ይሄን ላይፍ አታውቂውም አንቺ። አሁን እዚህ ብቻሽን የሆነ ሰው ልትንከባከብ፣ እኛ ግን ጋጩ ነው። ገብቶሻል? 50-50 ነው። ካለንም አንድ ላይ ነው፣ ከሌለንም አንድ ላይ ነው።
ከሌለስ አሁን የቤት ኪራይ ምን ይከፈላል? በቃ ቤቱን ጥለህ ትወጣለህ። አማራጭ የለሽም። እዚህ ጋር አስጨንቁሻል እነሱ አከራይ እንደሱ ገባ። ይሄ ከሌለ ከሌለ አይችልም፣ 3 ሰው መኖር አይችልም አይሉም አከራዮች። ለምን ይላሉ? ጨምር ነው የሚሉ እንጂ ምንም ነገር ይቻላል። ብራዘሪ 20 ሰውን ፓሪ እዚህ ጋር መታ አስጨፍር። ሰፈሩ ራኑ አቲም እንደዚህ ነገር በቃ ምን አይቀጥቱሽም ምናምን ገባ። ሰው ትጨምራለህ፣ ኖርማል ነው። ብር ትጨምራለህ። ግን እኛ ብር አንጨምርም፣ እኛም ሰው አንጨምርም። ሰው ማይጨምርም በቃ ስለሽ ሌላ ቲቪ ይመጣው እንዴ በቃ እኛ ሁለታችን ልንባጥስ እንችላለን በሚለው ሶስተኛ ሰው ያስፈልግ አሁን አንቺ ሶስተኛ ሰው የሆንሽበት መራይዘሽ ስለመጣሽ እንጂ አናስገባውም። ማንም ሰው አይገባም። ለዛ ነው በር ላይ ተንጋተተ። ኦኬ ለዛ ነው የደበራችሁ በር ላይ አመጣጥ ምን ይታወቃል ከየት እንደመጣ። ልክ ነው ወንድሜ። ለመግለጽ የሞከርኩልን አሁን አጤ አድርገህ በቃ ነገርን አሁን እዚህ ጋር ሰዓት አትያዝ። አዛግሽ ነው ጥያቄዎችን አሁን ወጣችሁ 50 ሺህ ብር እንደማትሰሩ አውቃለሁ። ዛሬ አሁን አትሰሩ። እኛን አቅም አትገምቱም። ገባ። ቀላል መላ ግን ከተገኘ ይሰራል። ሰራ አልመርጥም ብራዘር በቃ ባለው ነው ፈጣሪ ያዘጋጀልን ነው እንትን የምትለው። ተቀጥረህ ብትሰራ በወር የምታገኙን ታውቃለህ። ግን የእድል ጉዳይ ነው። ገባ። የእድል ጉዳይ ነው። 50 ሺህ ብር ታገኝ ትችላለህ። እናንተ ይዞኝ መጣ እድል ነው እኮ። እኛ ብር አናጠራቅም። ከስር ነው የሚጠፋው። ምንም ያህል እንደምናገኝ አናውቅም። ከእጅ ወዳፍ ነው ገብቶሻል። 50 ሺህ ምናምን ከየት ይጠራቀማል? እዛ ድረስ ከሚደርስ ከየት ይጠራቀም? 50 ሺህ ችግር ነው ከጀርባ ያለው። አንቺ 50 ሺህ አሁን እዚህ ጋር አየር ላይ 50 ቦታ ትከፋፈላለች። ሲጀመር የቤት ኪራይም ጨመር አድርጋችሁ መክፈል ትችላላችሁ። የ3 ወር 4 ወር ሊከፈል ገባ። ጭንቀት ለማቃለል እንዳልከኝ በ2000 ከሆነ በጣም በነፃ ነው የምትኖሩ። ምንድነው በነፃ? ኧረ በነፃ 2000 ቤት አሁን ዛሬ ምን አንተ የግል ሁሉ ምን የተከፈተ 50 ሺህ ብር ለሰው ዝም ብለህ መተህ ተሸለምክ ማለት ነው። የግል ቤት ሊኖር ይችላል። ቤት ላይ መሬት ላይ ለተሰራ ቤት እየከፈልን ነው የምንኖረው። 2000 ብር ዝም ብለህ ትንሽ ነው አበል። እዚህ ጫጩ ቤት ነው የሚኖረው። 2000 ስንት ነገር እዚህ ውስጥ አለ። አይ እሱስ ልክ ነው። ከዚህ ወደዚህ ራሱ 3 ሜትር ሞላ ይመስለኛል ማለት ምንድነው ሜትርኛ በእርምጃ ነው እዚህ ጋር ገባ። 2 እርምጃ ከተራመድክ ውጭ ነህ ከቤቱ ለመቆየት ማለት ነው። መራመድ ራሱ የለም። እንገባለን እንተኛለን በቃ አለቀ። በቃ ያ ነው። ስለዚህ ላይፋችን አሁን ገብተሽ አይተሽዋል። ምንም ነገር ያየሁት ነው። ወደ ገደለው ማን ነው የሚያነብ? መጽሐፍ እዛ ጋር ይተኛል። ሁለታችንም እንሞካከራለን። ከላይ ያለው ልጅ መጽሐፍ አይደለም ይሄ መጽሐፍ ቅዱስ። ኦኬ ገባሽ? ግን እዚህ ጋር በእንግሊዝኛ ጽፎት እኛ ከየት እናንብበው? ዝም ብሎ ይቀመጣል። ተጠበቀም ብለን ማለት ነው። ልክ ነው። እንግሊዝኛ ማንበብ አትችሉም? ምን እንግሊዝኛ? እኛ አውሮፓ ሄድን ነው የታሪድን እዚሁ ኢትዮጵያ ውስጥ ነው ያለን። ኧረ እንግሊዝኛ አማርኛ መሆን አለበት። እቺን በአማርኛ ባመጣላችሁስ? እሱንም ያው ብታመጣው የሚያነበው የለም። በቃ ገባሽ? እዚህ ጋር አሁን እኛ ቤት ውስጥ ደቂ በል በእናትሽ ይቀመጣል። ይኸውልሽ ገባሽ? ተቀምጧል። መጠበቂያ ነው ካለሽ ተቃርጊ አይደበረን። እሱ አንድ ሰዓት ላይ እንግዳ እንዳንቺ ሊመጣ ይችላል። ማንበብ ደስ የሚለው ሰው ግን እንደዚህ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስና እንደዚህ አይነት ነገር አብሮ ይሄዳል ወይስ ኖርማል? ይኸውልሽ ከአብሮ ስለሚሄዱ ስላለሚሄዱ ሳይሆን ተለያይቶ መሄድ ይችላል። ገባሽ? አንድ አይነት ቦታ የሚሄዱ ከሆነ አብረው ይሄዳሉ። የተለያየ ከሆነ ለብቻችሁ ይሄዳሉ። ስለዚህ ችግር የለውም። ገባሽ? እኛ የተወሳሰበ ኑሮ አንኖር። መጽሐፍ ቅዱስ እዚህ ጋር አስቀምጠ እዚህ ጋር ስለተቃማ አይደል? ገባኝ። እየቃምኩ ፈጣሪ ላስብ ይችላል። አስገድዶኝም ልቅም ይችላል። ልብሽ ነው ዋናው። ፈጣሪ እዚህ ጋር እንትን ምንም ሰው ላይ የሚያደርሰው ነገር የለም። በራሴ ልክ ነው። ገባህ? ቤተሰቦች እዚህ ነው ያለው ያንተ ወንድም? ቤተሰቦቻችን እዚህ ናቸው። በቃ እዚሁ አካባቢ ባያቸው እዚሁ አይደሉም፣ ግን እዚሁ አካባቢ በቃ ያው እዚሁ አዲስ አበባ ማለት ነው። ወንድሞች እህቶች አሉ አሉኛ ብራዘሮች፣ ግን ከሁሉም ብራዘር እሷ ትበልጣለች። ስለዛ ነው ከእሷ ጋር አረ ማለት እነዛኞችስ አሉ። እነሱ ማለት ዋናዎቹ እንትን ይለዋል፣ ትሪት ያደርገዋል እሱ እንደሚያደርግ እንደዛ የለም። ገባሽ? ሁሉም የራሱ እንትን ነው። እኛ ከድሃ ቤተሰቦች ነው የተወለድነው። ለዛ ሁሉም ኑሮ ሩጫ ስለሆነ ሲኖርሽ ሼክ የሚያደርገው የለም። ካለ ቤተሰብ የሚወዳል፣ ከሌለ ቤተሰብ የማያውቅም። ያንተስ ቤተሰቦች የት ነው ያለው? አሉ እዚህ ናቸው። እዚሁ ሸገር? እዚሁ ሸገር። እና ትሪት ያደርገዋል፣ ይደውሉልሃል ምናምን ያለው ነገር እንዴት? በሳምንት አንዴ ምናምን ያጫዋል። እኔም እደውላለሁ ሂጂም ቼክ አደርጋቸዋለሁ ምናምን። አይፈልጉም አቲም እንደዚህ አይነት ነገር አሁን የምጠቃቀም እነሱ ጋር የኛውን የምታራምደውን ሙድ አይፈልጉም ቤት። ግን እኔ ላይፍ ካለሱ ምን አለኝ አይመጣውም። በቃ ገባሽ? የሆነ ነገሮችን የሚያስረሳሽ ሱሶች ነው። ገባ? እሱ ከእነሱ ደግሞ ቤተሰብ ልጅ ፈልገሽው አይደለም ከሆነ አንቺ ይመስገን። ሱስ ማቆም አይቻልም ብላችሁ ታስባላችሁ? ሱስ ማቆም አይቻልም ሳይሆን ማራዘም ነው የምትችለው። ገባ?
እሱንም የሆነ እንትን የሚያስገድድ ሁኔታ ካለ ብትታሰር ወየው ነገር ብትገባ ታቆሟል። ነገሩ ሁኔታዎች ያስገድዷል። ከዛ በኋላ ግን ድጋሜ ትገቢበታለች። ስለዚህ ኮምፕሊትሊ ማቆም አይቻልም። ያቆመ ሰው አታውቁም እናንተ? እኛ ያቆሙ ሰዎች ወይ እድሜ ገፍተው ገባሻ ወይ ከጤና ጋር የተያያዘ ነገር ሲያስገድዳቸው እንጂ በፍላጎት ያቆም የለም። አንዱም ሌላ ሱስ እየጨመሩ ነው የመጡት። ሌላ ሱስ ደግሞ ሱስን ይጠራል። ገባሻ? ስለዚህ አሁን ለአዲስ ጀማሪዎች ምን ትመክሯቸዋላችሁ? እንዳይጀምሩ ነው የምንመክራቸው። ከጀመሩ ደግሞ በቃ ሀይ ከኛ ጋር ፈታ ይላል። መውጫም የለውም ነው እንዳጀማመርሽ ካልቆየሽ ትውጫለሽ ጨከን ብለሽ። ከቆየሽ ግን በቃ ጌጥ ነው የምትገባው። ከቆየሽ አይፈታሽም። ልክ እንደ ካርታውታችን ነው የምትገባው። አንተ አሁን እዚህ ጋር ቁርስን ካልበላ ይርባል። ትክክል። አስገድዶ ትበላለህ። ረሃቡ አስገድዶ ያው ምግብ ቢኖር እናቀርብልሽ ነበር፣ ግን ሲርባ አስገድዶ ትበላለህ። እኛም 6 ወር ዱካኩ ሲመጣብህ ዱካኩን ለመፈታት በቃ ትቀማለህ። ኦኬ። አይ ተግባብተናል። በቃ ያለው ነገር እናንተ ጋር ራሱ ድጋሚ የሚገናኝ ነው የሚመስለኝ። ቤትሽ ቤታችን ምርጥ 50 ሺህ ይዘሽ ከመጣሽ መጪ ችግር። አዎ ያው ቀጣዩ ደግሞ ያንዳችሁ ይሆናል። ያንዳችን ነው የለማት ለሁለት ነው ገባሽ? እዚህ ጋር ለኔ ለብቻ ብታቀብኝ ከሱ ጋር ነው የማጠፋው፣ እሱ ለብቻው ብታቀብኝ። ስለዚህ ኔክስት እናንተ ይሆናል ማለት ነው። ያውኑ ወጪ በኔ ከሆነ እና የሚጨመር ነገር አትፈልጉም? አሁን በቂ ነው ያለው በቂ ነው በቃችን ነው። ኦኬ ገባሽ? የሚበቃን ነው ይዘን የመጣን። ወደ ገደለው ነው የምገባ። ብዙም ያው ጨዋታችሁ ስለተመቸኝ ነው ባይዛ። ኔክስት ታይም ደግሞ እንግዲህ ፏፈሽ ስለምን ታጣወርሎ አላፍታታችሁ አይደል? ቤታችን ይመቻችሁ ወንድሞች። እዚህ ጋር አሁን ስገባ የሆነች ትልቅ ሴትዮ ኧረ እባክህ ስልክ ምናምን የሚነጥቁ አሉ፣ እንደሱ ስልክን እያወራ አትሄዳለች። ሰፈሩ እንደዚህ ከባድ ነው እንዴ? ዛሬ ምን ስልክ ምናምን በያ ሰፈር ሰላማዊ ሰፈር አትይ እርጅና ይሆናል። እንደዚህ አይነት ነገር የለም። በራስ ስንት ዓመታችን ሰላም ነው ሰፈር እንዴ? በጣም ጸዴ ሰፈር ነው። ሰው ራሱ ተግባቢ በቃ ተዋዶ ተፋቅሮ የሚኖር ማህበረሰብ ነው ያለው። ቤት ምናምን ከፈለግሽ አለ ከፈለግሽ ሞልቷል። እኛ አይደለለው እንሰራለን። ፈልገልሽ ጸዴ ቤት ፈልገልሽ ስለሆነ ገባሻ? ወርካችን እሱ ነው። ጠፍ ቤት ምናምን አላችሁ? አለ ሞልቷል። ምን አይነት ቤት አለ? በቃ ሻወር ምን እንደ ክፍያሽ ነው ገባሻ? እንደ አቅምሽ ይሟላል። ያነጆ ቤት አለ አንዴ አላው በቃ እሱን እናስገባሻለን። ስለዚህ ባለው አየር እንደዚህ አይነት ስራዎችን ነው የምትሰሩ ማለት ነው። ናግረንሽ የለ እንዴ? ቅድም እኮ ሌላስ ምን አይነት ስራ ትሰራላችሁ? አይ በአሁን በጣም ደስ ያለኝ በቃ የተገኘውን ነው የምንሰራው። ይሄ ያልኩሽ አሁን ይሄ ላንቻውን ቤት ብናስገባሽ አየር እንይዝበታል ገባሻ? ከድራራም ከተገረር ይችላል። ከሁለቱም ነው እንጂ ሸክምስ ምንም አይነት ስራ ይሁን ገባሻ? ሳቢ እኮ ነው የሚፈልገው ገባ? ከሰው ላለመቀፈል ከሰውም ትከፍላላችሁ? ላለመቀፈል ነው እንጂ ከከፈልክ አትሰራም። ካልሰራ ነው የምንከፍለው ገባ? ሁሌ አትከፍልም። ደግሞ አንድ ግን ብትጠይቅ ነገ ፊቱን ያጠቁርባል። እኔ እኮ እንትን አለች ሴትዮዋ ስልክ ምናምን በጣም ስለሚዘረፍ እዚህ አካባቢ ስልክ ምን አይነት ወሬ ነው የምታወራው አንተ? እንደዚህ አይነት ነገር የለም። እርሰው እንደዚህ አይነት ወሬ እኔም እኮ መከራየት ፈልጌ ነበር፣ ግን አሁን እናንተ ከምታወሩት አንተ ተራሮ ታስደነግጣለች እንዴ? ዝም ብለህ ያው ትልቅ ሰው ምንም ትልቅ ነው። ጅል ሰውም እኮ አድጎ ትልቅ ይሆናል እኮ። ጅል ሰው ማለት ነው አድጎ ትልቅ ሆኖ አሮጊት ይሆናል። ገባህ? የጅል ሰው ምክር ጅል ይሆናል። ገብቶሻል? እቻ አሁን ልጅም ጅል ነበረች፣ አድጋም ጅል ነች። የጅል ወሬ ነው የምታወራለች። ትልቅ ሴት ያለች ጅል ናት ማለት ነው። አሁን የማያው መደንገጥ ሳይሆን እንኳን አልደነግጥም፣ ግን እንደዚህ አሁን ልከራይ ከሆነ እዚህ አካባቢ እንደዚህ አይነት ነገር የሚካሄድ ከሆነ እንዴት ብዬ ጠይቂን። በራዘር ገዛታችን ያው ኑሬ ደግሞ እየተዘረፍኩ ማየት ስላልፈለኩ ማንም ይዘርፍ። ምን አይነት ወሬ ነው የምትወራው? መርጤ ገዛታችን ነው ፓፓ ግቢ አያሳስብሽ እና ላመድሻል። የዘረፈ ሰው ካለ ደግሞ ለኛ ነገር እኛ ጋር ነው። እናንተ ታስተካክሉታላችሁ። በምን አይነት ነገር ተዘረፍታላችሁ? የዘረፈውን ሰው እኛ እዛ ካፊ ጀመር የሚዘርፍ ሰው የለም መጀመሪያ ማለት ነው። እንደሚዘርፉ አድርገህ አትገባ ገባ? የሚዘርፍ የለም። በሴትዮዋ ወሬ ላይ ነው ገባ? ሴትዮዋ ራሷ ልትዘርፍ ትችላለች አይታወቅም። ኧረ እባክህ እያስጠነቀቀችም ሊሆን ይችላል። ስለዚህ ሌላ ሰው የሚዘርፍ የለም። ለእሷ ደግሞ አታንስም። አንተ ወጣት ነው። እሷማ እንዴት ትዘርፋለች? ትልቅ ሴትዮ አለች እኮ ሲጀመር የሚዘርፍም ሰው የለም። እሷ ራሷ ከዘረፈች ምናልባት ብዬ አይ እንደዛ አይደለም እሷ ያለች። በቃ ምንድን ነው ያለች? አንተ ቆይ ምን ለማለት ፈልገህ እኮ ያው ሌቦች እዚህ አካባቢ ያሉ ነው የምትለው? አሉን ያለችኛ። ስለዚህ ስልክ እንደሱ አድርጋ ትያዝ ነው ያለች። ያሉም ሌቦች እዚህ አካባቢ ያሉም ምንም የለም። ሰላማዊ ነው አትይም። ሲጀመር ካሮጊቷን እኮ ባስክ። አይ ለቀልዷም ሊሆን ይችላል ብለህ መረዳት አለብህ።
ምን የታውቀኝ የሌለ ነገር አትወሪ። ኖርማል በቃ እዚህ ጋር ታውቃለህ፣ ላይፉ ምን እርጅን ነው አልገባህ። ቢሆንም አው የትም አያውቁኝም ብዬ እኮ ነው እኮ ስለማታውቅ እኮ ነው። ለሰፈር አዲስ ስለሆንክ ልታስደነግጥ እኮ ነው። ገባህ? እዚህ ጋር ስልክ ትሰረቃለህ እንደዚህ አትተው ስትባል ትደናገጣለህ። ስልክን ከተህ ምናምን ዞር እያልክ ጀርባህን ብለህ ተጠራጥረህ ትሄዳለህ። ወገባ በቃ እሷ ከጀርባ እያየች ምናምን ትደበርብሃለች። ክፉ ሰዎች አሉ አንዳንድ። ገባህ? እንደዛ አስብ እንጂ ሌባ ምናምን እዛ አካባቢ የለም፣ ምንም ነገር የለም። አሩፍ እንገባለን። ስሙን የሰፈሩን ስም አታጥፊ። አይ እኔ ሰፈሩን ስም ለማጥፋት ፈልጌ ሳይሆን እንደ ሴትዮቱ አነጋገሯ እንደውም ግልጹን ስነግራችሁ አልነገርኳችሁም ግልጹን እንጂ ዘርፈው ጎይ ውስጥ እንደሚገቡ ነው የነገረችኝ። በር ላይ ምን እሺ ነው በያ በራዘሬ ሌላ ወሬ ነው እያወራሽ ያለሽው። ጭራሽ እኮ ሰፈሩን በጣም ቴራራም ሰፈር አድርገሽ እኔ የሌለ ነገር ነው አትይም። አሁን የምትወሪው ነገር እንደዚህ አይነት ነገር የለም እኮ እኔማ የማውቀው ነገር የለም። ግን ሴትዮቱ ካነጋገረው የተረዳሁት ምንድን ነው አንደኛ ስልክ እንደሱ አድርገህ ይዘህ አትሄድ አለችኝ። ሁለተኛ ደግሞ ምንድን ነው ያለችኝ ስልክን ቀምተው ቦይ ውስጥ ነው የሚገቡ፣ ድሬኔጅ ውስጥ ከገቡ አታገኛቸውም። አረ የሌለ ወሬ ነው በእናትህ። የለም አንቺ ዛሬ መጥተሽ እንደዚህ አይነት ወሬ እኮ ጭራሽ ሰፈሩ ከኛ ወሬ ታውቃለህ እንዴ ብራዘር? ሰፈሩም ያው ኖርማል ከዚህ በፊት አውቀው በቃ ዛሬ ነው የመጣው። እኛ ምን ይልን ሰው የመጣው ዛሬ ነው። ከዚህ በፊት ግን አውቀው ነበር ድሮ እኮ ድሮ ምን ያህል ርቀት ነው ድሮ? መቼ ነው ከሁለት ዓመት በፊት አውቀዋለሁ ይሄን ሰፈር። እኛም 2 ዓመት በፊት እናውቀዋለን። ቆየን እኮ እዚህ ሰፈር። እንደዚህ አይነት ነገር የለም። ከ100 ዓመት በፊት ከነበር አናውቅም፣ በህይወት አልነበረንም በዛ ሰዓት። አይ የምን 100 ነው የምታወራው አንተ? የለማ እንደዚህ አይነት ነገር አንተ ራስህ ምንድን ነው የምትለው? 100 ማን ይኖራል እኮ ከ100 ዓመት በፊት ከነበር አናውቅም እያልንሽ ግን እኛ በዚህ እስካለን ድረስ የምናውቀው ነገር የለም። እንደዚህ ነገር ምን እሺ ነው የምትወራው? እኔማ ያው አላውቀውም ነው አይደለም እኮ ሀሳብህ ግልጽ አድርገህ ተናገር። ይኸውልሽ ቤባቴ ፓፓ የሌለ ነገር ነው የምትወሪው አትይም። ምንም የለም እንደዚህ ነገር እንገባለን። በቃ ሰላማዊ ሰፈር ነው። ኧረ ምን እየኖርሽ ምንድን ነው የሚያወራው? ቆይ በቃ እየኖርን ምንም እኮ አላወራሁም። አይ እሱን ነው እያወራሁት ያሉት። ተረጋጋ። ቆይ ምንድን ነው የሚያወራው? እባክሽ ምን እሺ አሁን እዚህ ጋር እኮ ልሸልምን ነው አይመጣው? በቃ ወደ ገደል ግቢና ጥያቄ እኮ ሌላ ሂደት እኮ ለመሸለም በጣም ቸኩያለሁ። ተዘጋጅቼ ነው የመጣሁት እኮ ሌላ አካሄድ እየሄደ ነው እኮ። ጥያቄ ምን ሄደ? ምስኪን ገ እንዴ ፓፓ የሌለ ነገር ይፈልጋው አንተ እዚህ ጋር የተነገረ አንዴ ለምንድን ነው ጸብ የምፈልገው? በሰላም ነው አይገባው? ጸብ የምፈልገው አይነት ሰው መስላለሁ። እስኪ ይሄኝ እስኪ ወሬ ነው። አንተ እኮ መልክ እኮ እዚህ ጋር ግንባር ላይ ጸብ ይፈልጋል አይባል። ገባ? የምታወራው ወሬ ነው። አልተመቸኝም። ለምንድን ነው ያልተመቸኝ? በቃ አልተመቸኝም። ማለኔ አልተመቸኝም እኮ እና ታዲያ የሚሰርቁት መሀል አንተ አንዱ ነህ። ያ ምንድን ነው የምታወራው አንተ? ይሄ ሰውዬ ምን እሺ ነው? ጤነኛ አይደለም እንዴ? ፓፓ ካልሆነች እንዴ መውጣት ትችላለህ። አይወጣ ውጪ በቃ እኮ ለምን ሳልሸልማችሁ እወጣለሁ? አይ ቅርብ የሚቅር በቃ አንተ ውጪ በቃ ሽልማት ነው ብራዘር። አይ ውጪ በቃ እዚህ ጋር የምትወሪው ወሬ ምንም ደስ አይልም። ምንም ቤባ ታይኩ ይወጣ ምን ሆናችሁ ነው? መዶሻ ሚያሲዝ ነው። ኧረ ውጪ በቃ በያ ወራለ ተፈደክ ገባኝ። አሁን መዶሻ ሚያሲዝ መጥተሽ አንቺ ምን እሺ ምትኖር ማለት ነው አትፈራ። ስለዚህ አንተ አሁን ከወሰዱት መሀል አንተ አንዱ ነህ። ለዛ ነው ብረት የምታነሳ ለዛ ነው። ኧረ ውጣ በቃ ወሬን አስተካክል፣ አድብ ወሬን አስተካክል። እሺ ምን ላድርገው ንገረኝ። በቃ ይሄ እንደዚህ ሰርቆት ምናምን ወሬ አታውራ። የለም ብራዘሪ ወደ ገደለው ግቢ ውጪ በቃ ከዛ ሸልሚያችሁ ይላሉ ነው ያልኩህ። አዎ አፍታታችኋለሁ ብዬ አፍታችን ሳቢውን ፈልገንም ተፍታተንም እንድትሄድ ነው። ገባህ? ትክክል። ተንከባክበን ያስቀመጥን እንደ ተንከባከብኩም ቀውረን እናስወጣለን ከፈለግ። እንደዛ ደግሞ ማድረግ ጥሩ አይደለም፣ ልክ አይደለም። ልክውንም አንተ አትነግረንም። ልክ መሆኑን አለመሆኑን አትነግረንም። ውጣ በቃ አይደለም የፈለጋችሁትን እርምጃ መውሰድ ትችላላችሁ። አንተ በሰላም ውጣ በያ ተረጋጋ። የፈለጋችሁትን እርምጃ መውሰድ ትችላላችሁ። ግን ደግሞ ይሄ እያደረጋችሁት ወይም እያሰብክ ያለው ነገር ደግሞ ልክ አይደለም። ልክ መሆኑን አለመሆኑን አትንገረኝ ደጋግመህ። አንተ ምን እሺ ለምንድን ነው የማልነግርህ? እስኪ ንገረኝ። ቤቴ ውስጥ ነው ያለው። ውጣ ካልኩ ትወጣለህ። እስከ ፈቀድኩ በክብር ነው ያስገባውሻ። በክብር ትወጣለህ። በቃ ተከብረህ ውጣ። እስከ ፈቀድኩ ድረስ ትቆያለህ። ውጣ ካልኩም ትወጣለህ እኮ። ሽልማቱን እስካልፈለጋችሁ ድረስ ባይዘው መውጣት ይችላል። ምንድነው ሽልማቱ? ሸለመህ ነው የምትሄደው? ምንድነው እኮ እሱን እኮ ነው የምልህ። ሸልሜ የምወጣ ከሆነ ደግሞ አንደኛ ስነ ስርዓት መያዝ አለብህ። ብረት ይዘህ እንደዚህ ለመማታት እየሞከርክ ምን ደበረ ነው ብረቱ? ኧረ ይሄ ኖርማል ነው ብራዘሪ። ደበሮች ነው እኮ አምጣውሽ። ኖርማል ከሆነ ስጠኝ ነው ወደዚህ ላይ ደስ ስላለኝ እኔ አንተ ደስ አላለኝ። ከነ ሽልማት ጋር ልትጓዝ ይችላል ብራዘር። ውጪ በቃ እኔ እሱን በዛው ትፈራኛለህ ማለት ነው። ፈሪና ቢባታ በሰላም ውጪ በቃ በያ ውጪ ብራዘሪ። አንተ አትወጣም ትወጣለህ። ውጣ በቃ ውጣ። ይኸውልህ ምን አስፈራ? እኔ ቆም በስነ ስርዓት ምንም ነገር የለም ብራዘሪ። ውጣ ይባል ባርክ እሱን ይዘህ ስታወራኝ ማለት ነው እኔ መሸለም ፍላጎት አይኖረኝም። አልፈራውም ግን ሴፍ
እንዲሰማኝ ስጠኝ። በዚህ ጋር ተነስ ነው ሽልማቱን መታጫ መሰለህ እንደ ቁጭ ብለህ የምታዘብጥበት አይደለም። እንደዛ አይደለም። አራሩ በእናትህ ነበር ያስፈጭ ነው እንዴ? ያስፈጭነሽ እንዴ? ይኸውልህ ሽልማቱን ሻጠቅጥቀው የምትበላውን ነገር ምን አገባው? ውጣ ውጣ። በቃ ሽልማቱን አትፈልጉም ትፈልጋላችሁ? ንገረኝ። ተው እሺ፣ ይቅርብን። ሽልማት ውጣ። በጣም ጥሩ እሺ፣ ውጣ ከነ ሽልማት። አይ የምትፈልጉ ከሆነ ነው ባይዘው። ምንም ተው ይቅርብን፣ ውጣ። ምን አገባኝ? እሺ እወጣለሁ። በስነ ስርዓት ብናወራ የሚሻል ይመስለኛል። ቁጭ በል አርፈህ አስቀምጠህ ስነ ስርዓት ያዝ። እሺ ስነ ስርዓት እንዳትነካው። ምንድን ነው አንተ ፍየል ነው የምትበላ? ኧረ ብራዘር ተመንሽ ነው ይሁላ ነገር አዋሰንሽ። ምንድን ነው ይሄን ነገር አዋርተን ማለት ዲመንሽ ነው አባባ። ነገር በግልጽ አንድ ነገር ምን ነው ስነ ስርዓት ይዛችሁ አወራችሁ? ቤታችን ቤትሽ ነው። በያ በቃ ደቅ በይ ብራዘር። መላርፋ ቁጭ አለ። በዚህ መሳሪያ ነው ብራዘር። ቁጭ ታይ ብራዘር መንሽ ዝም በል። ስነ ስርዓት ይዝ። እሺ ስነ ስርዓት ይዘው አውራ። አንተ እሺ አንተኛው በተለይ ስነ ስርዓት ይዘው አውራ። እሺ በቃ ምንድን ነው እንደዚህ የሚያንጠረጥራችሁ? ንገሩኝ እስኪ። ምንም በቃ እኛ እዚህ ጋር ደስ ያለን ነው እንጂ በቃ ሰፈሩ ላይ የለም ሌባ ነሽ አይደል? የለም ብራዘር። አንተ ሌባ ነህ። እኛ ሌቦች አይደል? ሌባ ነህ አንተ ብራዘር። ኧረ ስሚ ምን ነው ብራዘር? አንተ ተደቅበይና በቃ በቃ ነገር በሰላም አንተን በመሳሪያ ነው የምመታህ። ዝም በል ዛሬ። እሺ እሺ በቃ ብራዘር ዝም በል። ዛሬ አለቃችሁ በቃ ያለውን ነገር ያለውን ነገር በቃ እናውራና ደቅበይ ብራዘር። አረ ምንም ብረት አያስፈልግም። ብረት አያስፈልጉም። ብረትም ብረት አለ። በቃ ከደበረሽም ለሌባም አለቃለሁ። እሺ ታይ በያ ዝም በል። ወሬ አልፈልግም። በቃ እንስማማ ያለውን ነገር ደቅበይ ስነ ስርዓት ዝም በላችሁ። ሲጀመር አነጋገራችሁን አስተካክሉ። እሺ እሺ። እዚህ ጋር አለቃችሁ እኔ ነኝ። እሺ እስካሁን ድረስ ስታብዱብኝ ነው የወላችሁ። ታገዝኳችሁ። በስመ አብ እያየናል። ስማ ወይ ያንተ ስራ ምንድን ነው? ስራ በቃ በተገኘው እስካሁን እንደሆነሽ አለ አይደለም ምናምን እሰራለሁ። እባክህ ዝም በል። ቀጠፊ ባለው ነገር ዝም በል። አንተን ላሳይ ነው ቦይ ውስጥ ስትገባና ስትወጣ። እሺ ተመልከት እንዴ ተመልከት። ኧረ ምን እኔ ነኝ ይሄ? ኧረ እኔ ነኝ ወይ? ኧረ በቃ እሺ በቃ ያለውን ነገር እንትን ስለዚህ እኔ አሁን መያዝ ያለብኝን ማስረጃ ይዣለሁ። በቃ ደቅበይና እናውራ። ምንድን ነው የምናወራ? ንገረኝ እስኪ። በቃ እዛ ደረጃ ከመዳረሳችን ደቅበይና እናውራ። እንነጋገር። እሺ ደስ ይለኛል። የምትፈልገውን ነገር ያለውን ነገር የምትፈልጊውን ነገር ጠይቂ። በቃ ምን የምፈልግ ይመስላችኋል? ንገረኝ እስኪ እኮ ነገር ስለማንነትሽ ምናምን ያጣራሽ ነበር። ምን እሺ ማጣራት መሰለኝ የምትፈልጊው። ምንድን ነው ማጣራት የምትፈልጊው ነገር? በቃ አንተ የምትፈልገው ማወቅ። እሺ አንተ የሥራ ዘርፍ ምንድን ነው? በቃ እንደነገርንሽ ነው። ባለው ተፍ እንላለን። እንደነገርኩ ነው ብለህ አውራኝ። እንደ ወንድ ልጅ እኮ ያው ነገርኩሽ አለ። ነገርኩሽ የሚል ነገር አቁም ነው የምልህ። አቹሽ እንደነገርንሽ አለ። የሥራ ዘርፍ ምንድን ነው? በቃ ባለው ተፍ እንላለን ምናምን። አንተን ጠይቄያለሁ። ይባተኝ አንተን ዛሬ ጥርስን ነው የማውልቅ። በቃ ንገረኝ አንተ። ያው በቃ እንዳልሽ ነው አንቺ። ተፍ እንላለን ምናምን ሳቢ ሲሸጥ ነው ምናምን። ገብቶሃል? ወንድ ልጅ ነህ። ያለውን ነገር ደፍረህ ትሰራለህ። ስማ የእሱን ስራ ድርሻ አውቃለሁኝ። ቦይ ውስጥ ቀምቶ ነው የሚሮጥ። አንተ ምንድን ነው የምትሰራ ነው የምልህ። በቃ በዛው ነው በቃ እንደዛ ነው በያ በቃ አሁንማ ምንድን ነው አንተ ተቀባይ ነህ? ተቀባዩ ምናምን። አንተ ስራ እሱ ነው ያመጣል። አንተ ትሸጣለህ። እሷም ታመጣለች። ጅላሶችም አሉ ምናምን። ሌላም ልጅ አለ። ሶስተኛው ማን ነው? አለች ያለች ነች። አብሮ ነው የሚኖር ወይስ ሌላ ሰው? አይኖር አብሮን አይደለም። በቃ ያመጡትን ይቀባበላል። ታሳላችሁ፣ ትሰጣላችሁ አይደል? ከአንዱ የመጣው ወደ አንዱ በቃ እንዳንተን እንዳይባል። እዚህ ሰፈር የተበላ ሌላ ሰፈር ነው የሚሄድ። እንደዛ ነው በያ። ስለዚህ ስንት አሉ ሌላ ጓደኞቻችሁ እንደዚህ የሚሰሩ? በቃ አንድ ጀለስ አለች። ሰፈር ስማ፣ ስለ አንድ ሰው አታወራኝ። ሌላ ሰው የሚቀባበሉ ከሆነ ብቻውን አይሰራም። አይደለም እንደዛ አይደለም። እሺ ንገረኝ። እኛ የምናውቀው በቃ አንድ ጀለሳችን አለ።
ግን ሌላ ቦታዎችም እቃ ነው የሚመጣው እንጂ ሰው አይመጣም። እዚህ ገብቶሻል። የመጣው እቃው ከመጣ ማን ነው የሚልከው? እቃውን ነው በቃ አንድ ጀለታችን ነው የምናውቃት። እሷ ነው ሌላውን ሲስተም የምታውቀው። እኛ እሷን ብቻ ነው የምናውቀው። እሱ ነው የሚያሰራጨው። እሺ ወደዚህ ሰፈር በቃ ያሉን ነገር የእሱን ስልክ ስጠኝ። ሰምተህ ነው እናንተ ዛሬ ይኸውላችሁ ከእናንተ ጋር እኔ ዛሬ አንዳችሁን እግራችሁን በጥሽ የምጥላችሁ ችግር ሳይመጣ አዳምጠኝ። ቦታዎች ላይ ነው የምንገናኘው። ስልክ እንደዚህ ዝም ብለህ ስጠኝም አንተ ሌባ። ሲጀመር ሌባ ሰው ውሸታም ነው እኮ አውቃለሁ። ግልጽ እያወራኝ አይደለም። ዝም ብለህ እኔ የምነግርህ አሁን የልጁን ስልክ ስጡኝ። ስልኩን ብቻ አውጣ። ስልክህን አውጣ። ምን የት ሄደ ስልካችሁ? በስልክ አይደለም ገባሽ? ሳራሊ በቃ ቦታው ላይ ነው በመገኘት ነው። አውጣ ስልክህን አውጣ። ኧረ ተይው አውጣው። በጥሽ የምጥልህ እግርህን ዛሬ ዝም በለው። ስልክ ነች አለችው አክቲም እኛ እኮ ምን እሺ አባቢ ያይሻው እዚህ ላይ ዝም በለው። ስልክ ነው አቀኝ ኪስ ያለው ነው። አውጣ ቶሎ አውጣ። አጁሽ ሌባ አንተስ ምንም ያለስኩ ምንም ማለት እስኪ ወዳላ አያላ ምን ነገር አለ ቁጭ ተርሳንት ተርስ ደጋ እጅን ከፍ አድርጎ ወደበች ቁጭ። ይሄ ምንድን ነው የምታጨስት ነው ደግሞ? ሌላ ነገር አለው ደግሞ? እሺ ስልኩን ስጠኝ አሁን የልጁን። እኛ በይወድሽ በሰዓቱና በቦታው በመገኘት ስልክ ያለው ይሄ ነው። የለም እዚህ ላይ ካገኘሽ ፈልጊ። ምንም የለው ባሉ ዝም ብሎ በተን ነው አቲ በተን ነው አይደል? ያም ቻርጅ የለውም። ቻርጅ አደረገዋለሁ። ችግር የለውም። ቻርጅ አደረገዋለሁ። አትጨናነቁ። እሺ ምን ያክል ስልኮችን ሰርቃለህ አንተ? የተሰጠው ልብስ ማን ነው የሚሰርቀው? ቆይ ደግሞ የረሳሁት ኧረ እኛ ምን አንተ በኃይል እንዳላደረገው በኃይል ሳይሆን አሁን አንድ ስማ፣ ዝም በል ኃይል አያስፈልግም ማለት አያስፈልግም። አዎ እኔ አሁን የህግ አካል ነኝ። በር ላይ የህግ አካል አለ። ዛሬ ምን እንደሚጠብቃችሁ ታውቃላችሁ? በቃ የሚጠብቃችሁ ዛሬ እስር ነው። ኧረ በቃ እዚህ ጋር ያለው ነገር እኛ እንጨርስ አይደል? እንደዛ ይሻላል። ስለዚህ አሁን ምን ታደርግልኛለህ መሰለህ? ስልክ ሌላ ሰፈር የሚያመጣውን የእሱን ስልክ ትሰጠኛለህ። እናንተ ዛሬ አሁን ከዚህ ነገር መላቀቅ አለባችሁ። እሺ ስልኩን ጻፍ። እንደዚህ መላቀቅ አይሻልም? እሺ ማነው ስሙ? ጆ ነው እኛ የምንላት፣ ሌላ ስሟን አናውቅም። ጆ ዮሐንስ መሆኑ ነው። እንደዛ። እሺ ሌላ ሰፈር የሚያመጣላችሁ እሷ ነች በቃ የምታውቀው። እሷ ነች። እኛ ሌላ ወንድ ነው ሴት? ወንድ ነው። እሱ ነው በለኝ ታዲያ። እሺ እሱ ነው በቃ እሱ ነው የሚያውቀው። ዋናው እሱ ነው አይደል? ከዚህ የዘለለውን ያለውን ነገር የሚያውቀው እሱ ነው። ኦኬ እሱ ነው የሚያውቀው። እናንተ አሁን ይሄን ሰፈር እንደዚህ የምታስመሩ ምንድነው ምክንያታችሁ? ንገሩኝ እስኪ። በቃ ምንም ስታጣ ያለውን ነገር እንትን ለማለት ስላጣህ ብቻ ሰራ የለም። ገብቶሻል? እኛ ፈልገን ምናምን በቃ የለም። ባለው አየር መንቀሳቀስ። የት ነው ያሉ ቤተሰቦች አንተ? እዚሁ አካባቢ ናቸው። እዚሁ አይደሉም ናቸው? እዚህ ናቸው። እሱን ጣቢያ ሄደህ ከምታወራ ለኔ ያለውን ነገር ንገረኝ። ግልጹ ነው። እሺ አይ ግልጹ ነው። እና ታዲያ ንገረኝ፣ ግልጹ ነው ንገረኝ። እዚሁ አካባቢ ናቸው። ያንተስ? እዚሁ ናቸው እነሱ። እሱ እዚህ ላይ ነው ያውቃሉ እንደዚህ እንደምትሰርቁ ያውቃሉ። ከቤተሰብ ጋር ከቤተሰብ ጋር እንኑርም እሱንም አያውቁም። ተባራችሁ ነው አይደል ሲጀመር? አረ እንደዛ አይደለም። ምንድነው በራስ የምትወጣ? ይሄኔ ከቤታችሁ ካልሰረቃችሁ አትወጡም። አረ አይደለም በቃ ቤተሰብ ማስቸገር ነው። ዩኑስ እኛ ፈልገን አይደለም እና ራሳችሁ የምትስሊ የሰው ገንዘብ በመስረቅ ነው። አይ እንደዛ አይደለም እኮ ደግሞ መስራት ሳቅተም የምትሰራው ነገር ስታጣም እሺ ትወስናለህ። በቃ የምትሰራው ነገር ስታጣ ሰው ላይ ትወስናለህ። እሺ ዛሬ ወስናለሁኝ አንዳችሁን እግራችሁን በጥሽ የምጥላችሁ። ኧረ እዛ ደረጃ የሚያደርስ እኮ የለም። ነገርንሽ አይደል? ያለውን ነገር ነገርኳችሁ። ነገርኩህ ነው የምትለኝ? ምንድን ነው የነገርከኝ?
በቃ እኛ የምናውቀው እሱ ነው። በሱ ከሄድሽ ነው የምትይው። እሺ ማን ነው ጣቱን የቆረጠው እዚህ ሰፈር? አይ አልፈልግም ውሸት። የማርያም ጣቱን የቆረጣችሁት 12 ሰዓት ከምናምን ማን ነው? ዛሬ የለም እንደዚህ በግልጽ አናወራም፣ አንግባባም በግልጽ ዛሬ የለም እንደዛ የለም ስለሌለ ነው። እና ምንድን ነው ታዲያ? የለም በቃ ስለሌለ ነው እንደዚህ ነገር የለም። ጨምረው ወርተው ነው። ስለዚህ እንደዚህ በግልጽ አታወሩኝም? አይደለም አራውራን እሺ በድጋሚ አትነግሩኝም? ግልጹን አትነግሩኝም? አረኛ ምን ነው አትነግሩኝም ማለት አታስጨንቀን እንዴ? ከዚህ በላይ ግልጹ እንዴት እንንገር? እሺ አጥፋው እሱን ካሜራ። ስነ ስርዓታችሁ ምንድነው? እሺ በቃ ምንድነው? እሺ አለቅም ሲል እኮ ነው በቃ አለቅም ሲል ወሰን አለቅም አላል ፋራ ነገር ነው በቃ አለቅም ነበር አለቅም ማለት ይሄ ምንድነው? ስታላምጡ የምትሉ የምትበሉት ምንድነው የሚጠቅማችሁ? አረ ምንድነው የሚጠቅማችሁ? ስታላምጡ የምትሉ በቃ ሱስ ስለሆነ ነው፣ ሌላ ነገር የለም። አሁን የሰው ጣት ቆርጠህ ታዲያ ምንም አልመሰለ? ምን አለቅም ሲል በሰላም እኮ እኛ እንደዚህ በቃ ነገሮች ባልጠበቀ መንገድ ይላል። አለቅም አላል አለቅም። አዎ አለቅም ሲል ቆረጣችሁት እጁ። በቃ አንዴ ጀምራለ። የታለውን ስለቱሽ? ስለቱ እዛው ነው በቃ ቦታው ላይ ጣል ነው። እዛው ነው ጣል ነው። ይዘና አንገባ እንደዚህ ነገር እንዴት ማስረጃ እንዳይሆን ማስረጃ እንዳይሆን ታዲያ እንዴት ቦታው ላይ ጥላላችሁ? ሌላ ቦታ ነው እንጂ የምትጥሉት። ያው ምንም ነገር አይገኝበትም። ታዲያ የማን እንትን ይበለ የማን ይሁን በምን አታገኙ ነው። ስለዚህ አሁን በቃ በዚህ ነው የምትተዳደሩ። በቃ እንደምን ነው እኛ በቃ ምንም ነገር ነኝ እኮ በቃ አባቴ ካንዳራዳ ልጅ ይሄን በሴት ስም ጠራውን ነገር አቁም አላልኩም አንተ? እሺ ታጭለ አረቲ እና ታዲያ ምንድነው? በቃ ምን ንገረኝ። በቃ ያለውን ነገር እንትን በቃ ነገር ነሽ ነገራችሁኝ። አሁን በቃ ፒስ ነው አይደል? አይደለም እኮ በቃ ቀለል አድርገውና በቃ ታተረጂን እንታ ረዳን እና እንትን እኮ ና ጅን አስገባ አስገባ አንተ ተጋ ይኸውልህ ትንቀሳቀስ በዚህ በሰደፉ ግንባር ላይ እንንቀሳቀሳለን። አስገባ ወደ አስገባ እናንተ ሌባ እየጎተትኩ ነው ይዣችሁ ወደ ሰፈር ላይ ታለ ለፊን በቃ ለፊን ባገኘነው እንሰራለን። አንተ ዝም በል እናቆማለን። በቃ ምን እናቆም ነገር እንጂ ዝም ይቆማል ነገር ዝም ይቆማል። ምን ቻንስ በቃ አስጠንቀቅ እቺን ብቻ አንተ ዝም በል ቻንስ ብለየቅንሽ አንድ ድል ስጪን በቃ ወንድ ልጅ አይደለሽ አትረጂን። ተነስ በጥሽ አረቴ ና ና